ሰላም ቆንጆች፣ ለፀጉራችን ብዙና ውድ ቅባቶችን ለረጅም ጊዜያት ብንጠቀም የምናገኘውን ጥቅም በአንድ ቅጠል ብቻ በአጭር ጊዜ ውስጥ ያለምንም ወጪ ማግኘት እንደመቻል የሚያስደስት ነገር የለም። በዛሬ ቪዲዮ የሮዝሜሪ 5 አስገራሚ ጥቅሞችን እናያለን። የውበትና ራስን የመጠበቅ ቪዲዮዎች እንዲደርሷችሁ ሰብስክራይብ እና ላይክ ማድረግ እንዳይረሳ። ወደ ቪዲዮ ከመግባቴ በፊት ሮዝሜሪን ተጠቅማችሁ ታውቃላችሁ? ለውጥንስ አግኝታችሁበታል? በኮሜንት አስቀምጡልኝ። አንደኛ፣ ሮዝሜሪ እንደ ሚኖክሲዲል። ሮዝሜሪ ከሚታወቅባቸው ነገሮች መካከል አንደኛውና ዋነኛው ነገር የደም ዝውውርን መጨመር ነው። ታዲያ ይህ ለፀጉራችን ምን ጥቅም ይሰጣል? ፀጉራችን ለማደግ ኦክሲጅን እና ኒውትሪየንትስ ያስፈልጉታል። ይህንንም ከተለያዩ ምግቦች ማግኘት የምንችል ሲሆን ነገር ግን እነዚህ ወደ ፀጉራችን የሚደርሱበት ፍጥነት ከሌላው ሰውነታችን ጋር ሲነጻጸር አነስተኛ ሊሆን ይችላል። ታዲያ ሮዝሜሪ ማይክሮ ሰርኩሌሽንን ስለሚያበረታታ ኦክሲጅን እና ኒውትሪየንትስ በቀላሉ ወደ ፀጉር ፎሊክልስ እንዲደርስና የፀጉር እድገታችንን እንዲጨምር ያደርጋል። ሁለተኛ፣ ሮዝሜሪ የፀጉር መርገፍን ለመከላከል። ፀጉራችሁን በምታበጥሩበት ሰዓት እየረገፈ እና እየተሰባበረ የምትቸገሩ ከሆነ ሮዝሜሪ አስገራሚ መፍትሄ ነው። በጥናት እንደተረጋገጠው ሮዝሜሪ የፀጉርን ስር ስለሚያጠነክር እንዲሁም ደግሞ የዲኤችቲ ወይም በሆርሞን ምክንያት የሚመጣ የፀጉር መሰባበርን መቆጣጠር ስለሚያስችል ፀጉራችን እንዳይረግፍ ያደርጋል። ሶስተኛ፣ ሮዝሜሪ ለቤቢ ሄር እድገት። የፀጉር መሸሽ እንዲሁም ለቤቢ ሄር እድገት አስገራሚ የሆነ ጥቅም ያለው ሲሆን በውስጡ ባለው አንቲ ኢንፍላማቶሪ ባህሪ የተነሳ የፀጉር እድገትን በማበረታታት እንዲሁም ደግሞ የደም ዝውውርን በመጨመር በፍጥነት ለውጡን እንድናይ ይረዳናል። አራተኛ፣ ሮዝሜሪ ፎሮፎር እና የፀጉር ማሳከክን ለመከላከል። ሮዝሜሪ በውስጡ ከአንቲ ኢንፍላማቶሪ በተጨማሪ አንቲ ባክቴሪያል ባህሪ አለው። ታዲያ ይህ ባህሪ ፀጉራችንን ንጹህ እንዲሆንና በጭንቅላታችን ላይ ምንም አይነት የፎሮፎር ወይም የማሳከክ ባህሪ እንዳይኖር ያደርጋል። ይህም ፀጉራችን በፍጥነት ማደግ እንዲችል እንዲሁም ደግሞ ለውጡን በፍጥነት ማግኘት እንድንችል ትልቅ አስተዋጽኦ አለው። አምስተኛ፣ ሮዝሜሪ ለፀጉር ውፍረትና ልስላሴ። ሮዝሜሪ ፀጉር ማሳደግ ብቻ ሳይሆን ፀጉራችንን እንዲበዛ፣ እንዲወፍርና ልስላሴ እንዲኖረው ያደርጋል። ይህም ፀጉራችን እንዳይሰባበር፣ እንዳይደርቅና ውበቱን እንዳያጣ ዋነኛ ምክንያት ነው። ስለ ሮዝሜሪ 5 ጥቅሞች ከተነጋገርን አሁን ደግሞ እንዴት ብናዘጋጀው ነው እነዚህ ጥቅሞች ማግኘት የምንችለው የሚለውን እንይ። አንደኛውና በብዙዎች ዘንድ የሚታወቀው አጠቃቀም ሮዝሜሪን በውሃ ውስጥ ለ20 ደቂቃ በመቀቀል ውሃውን ለይቶ ፀጉር ላይ ለመርጨት በሚያመች እቃ ውስጥ ማድረግና በሳምንት ውስጥ ከ3 እስከ 5 ቀናት መጠቀም። ይህንንም ስናደርግ ፀጉራችንን ማሳጅ ማድረግ። ይህ መንገድ እጅግ ቀላልና ለአጠቃቀም የሚያመች ስለሆነ ሁላችንም በቤት ውስጥ ሰርተን መጠቀም እንችላለን። ሁለተኛው መንገድ ሮዝሜሪን ከተለያዩ ቅባቶች ጋር በመቀላቀል መጠቀም። ሮዝሜሪን ከተለያዩ ቅባቶች ጋር በመቀላቀል መጠቀም ሮዝሜሪን እንደ ውሃ ከመስራት በተጨማሪ እንደ ቅርንፉድ ወይም ኮኮናት ጋር በመቀላቀል እንደ ዘይት ማዘጋጀትና መጠቀም እንችላለን። ታዲያ ሮዝሜሪን ከኮኮናት ውሃ ጋር በመደባለቅ በእቃ ላይ አድርጎ በሚፈላ ውሃ ላይ ማድረግ እና መቀላቀል። ይህም ሮዝሜሪን እንደ ቅባት ማግኘት እንድንችል ይረዳናል። ፈጣንና አስገራሚ ለውጥን ማየት የምትፈልጉ ከሆነ ሮዝሜሪ ይህንን በቀላሉ ማድረግ እንዲችሉ ይረዳችኋል። ታዲያ ከተቻለ በየቀኑ በፀጉራችሁ ላይ መጠቀም ብትችሉ ለውጡን በጣም በፍጥነት ማየት እንዲችሉ ያደርጋል። ካልሆነም ግን በሳምንት 3 ጊዜ መጠቀም ይኖርባችኋል። በሌላ ቪዲዮ እንድሰራላችሁ የምትፈልጉትን በኮሜንት አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ መልካም ቀን።